Okay, let's go. አተ ናሲ ወይ የሰፈርነ እኔ እንኳን እዚሁ ሰፈር ነኝ ኮየብጬን እዚሁ ኮየብጬ እስቲ ሰፈርና ሙግሳት እስቲ ኮየብጬን ሰፈራችን ቱሉ ድምቱ እንሄዳለን ኮየብጬ ቢጬ እየደወልኩ ካላነሳች ከበለገች ኮየብጬ ቢጬ ተከባቢን ባባቢላን ከበለጉ ኮየብጬ ምንድነው ኩይ ፍጬ የምትልብኝ ምንድነው ፍጬ የምትልብኝ እንደውም አንተ ራስ ከበለክ ራሱ ማለት ቢጬ ደርሰናል። እሺ እዚህ ጋር ነው። ኧረ ችግር የለውም። ይሄ ቤት ነው? አዎ ይሄ ነው። ነግ እሺ ያው እዚህ ጋር አድርግልሻ። ያው ናግባ ሻይ ቡና እንበል። ኧረ ሻይም ቡናም አልወድም። ኧረ ናግባ አንተ ደግሞ ሻይ ቡና ኩስለ ያው ሻይ ቡና ማለት አይ እውነት ስለምቸኩል ነው። ግዴለህ ምን የምር ስለምቸኩል ነው። እሺማ አመሰግናለሁ። ያልከኝ ያለው ሶስተኛውን ጦርነት ከተነሱላችን ምን ሞቶ ሁሉም ሰው ይሞታል ሚቀር የለም። አይ በቃ በለስ ይደውልልሃለሁ በእናትህ። አይ እኔማ ድብን ልበል ሙት እንጂ ለምን ድብን ትበላለህ? ወንድም ያላቀም እኮ ወደዛ ሄድኝ። አይ ቢሆንም ስለ ሀገራዊ ነገር ነው የምናወራው ብዬ ነው አባ። ለምን ድብን ትላለህ? ማሽ ኖረን ጠገብን ግን ያው ነው ሰው ትላንትና ዱለት ጋብዛለሁ ብሎኛል። ዱለት የሚባል ነገር አይቻልም። እሱ ሰለበለ ልሞት ነው። እኔ ልሙት አልኩ እኮ በእኔ በቃ ድብን ልበል ሙት። ምክንያቱም የሰባት ወር ኪራይ የቤት ኪራይ አለብኝ ውዝፍዳ እሱ ይገርማል እንዴ ሚስት አምስተኛ ልጅ ልትወልድ ነው። እሱ ይገርማል እንዴ ካቶ በለጥ የተቀበልኩት ለሞት ሺህ ብር ድምጥ ማውጣት ጠፍቷል። የት እንደገባ ማለት በሱ ገላለሁ ያለኝ ነው። እና እኔ አልሞትም ብቻዬን አልሞት አብራችሁ ሁሉም ትሞታል። አንተማ በሁለተኛው ጦርነት ብትሞት ይሻላል ነበር። ምን ቆየ በጣም ሰው እንጂ አንተ በሰላም ነው ቆየው ወንድሜ እንዳልገላ እግዚአብሔርን የምሬን ነው። እንደዚህ ያዘናችሁልኝ አልመሰለኝም። እግዚአብሔርን አሁን ልቤ በጣም የተረበሸው እንድታለቅሱልኝ ደግሞ አልፈልግም እና ከልባችሁ ይቅርታ እንድትሉኝ ነው የምፈልገው። ከድሬና ከሐረር ሰው ፍቅር ራሱ ፍቅር ያዘው ደግ መዳፍ በደግቹ አይዘጋም በሩ ደጁ አወይ ከዚራ ወይ ሐረር አማን በዲችኩ Inshakiremo
ልንጋርሽ ፋዘርን ራሱ ባዝ ሰዓት ባዝ ጊዜ ባስልልሽ ዱርዬ ነው ፊቱ ናዳው ጭሱ ጭሱ ሙዚቃ ነው ልቡሱሱ ጨዋማለ ያለ ጨዋ ሰውን ሲያወሱ ግን ይላሉ ዱርዬ ነው ፊቱ ዱርዬ ነው ፊቱ ዱርዬ ነው ፊቱ ዱርዬ ነው ፊቱ ያዘው 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 አረ ያዘው 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 አረ ቡና ሱስ እኮ ነው የቡና ሱስ ያዘው ሳቱ ወይኔ በእናት ሰዓቱ ደርሶ እኮ አረ ቡና ሱስ እኮ ምንድነው የቡና ሱስ ነው ሰዓቱ ደርሶ ወይኔ አስቸገረን እኮ በእናት ሰዓቱ ደርሶብህ እኮ ልብሴስ ይኸው እዛ ጋር እኮ ነው ትናንት እኔን ሞኝ እያለ ሰድቦኝ ነበር ከተነሳብኝ ማንንም አልሰማም በዚህ ጨርጫሳ ሽማግሌም አልሰደብም ማንንም እንዳይገላግለ እለያሉ ባንዳ ባንድ ይታ አብሮ በልቶ ሚከዳ እንደ ይሁዳ እለያሉ ባንዳ ባንድ ይታ አብሮ በልቶ ሚከዳ እንደ ይሁዳ ባልልም ነኝ አዋቂ ተማሪ ህይወት አስተምራኛለች ገና ሁኜ ታዳጊ ወዳጄ ሲከዳኝ ማሰበው ሲረሳኝ አጉርሼ ስነከስ ሲወጣ አርጉኛል ጨካኝ ነው ክፋትን የተማርኩ ከሰው ልጅ ለኔ የነበራችሁ አሁናቱኑ ፈራጅ ሁሉም ጊዜ አለው አልፈልግም ይመራኝ ሶስተኛ አይን አለኝ መንገዴን የሚያሳየኝ አልቀርብም ብዙ ሰው ያመጣል መናነቅ አብሮ መብላት አልጠላም ግን ያመጣል ንቀት እንዴ ማን እንደዚህ የሚያውቀው እንዴ ሰላም ነው ይባት ምን ሰላም አለ እናንተላ በሪ ክፈት ምንድነው እንደ መንገድ ትራንስፖርት የሚያረግ አረ ምን አረግን ነው ሰማን እኮ እየመጣን አልነበር እንዴ ይባካ ፊልድ ወጥቼ ነበር ለአንድ ለሁለት ሳምንት አሳይጄ ነበር ሚስተር በጣም አስቸግራቸዋል ምንም አላረግንም ጋሽ አትልማጭማጭ ጋሽ መቱኝ እኮ እንዴ ንፍጣም በቃ አይኔን ላጠፋ ይችላል ደስ ካለኝ አረ ጌቴ ባኩትን እንዴ ትርፍ ሰው እያስገባችሁ ነው መንጃ ፍቃድ ኮፒ አርጋችኋል አረ ምን መንጃ ፍቃድ ኮፒ አርጋምጣ ምን አገባኝ የለንም መተወቂያ ነው ኮፒ የምናረገው ተባብለናል እኔ በቃ እንደዛ አይነት ልምጭምጭ አልፈልግም አላልኩም እንዴ አረ ትርፍ ሰውም እያስገባችሁ አረ የለም ሰክራል አንተ ታስታውቃለህ አረ እኔ አልሰከርኩም እኔ ጌታ ይለካል አትፍጠር እሺ እሺ ሊፋጭ እሺ እስኪ እዚህ ላይ ታንፊስ አትልማጭማጭ ምን ያምትልማጫማጫው በስርዓት ታንፊስ በቃ እስኪ ኢራሱ ላይ እንደምታው ቀይ ማርቷ ምን እናርክ 500 ብር አረ እኔ እንዴ በቃ ጨረስኩ ይባል እንዴ እኔ አልሰከርኩም ነው በቃ ይቀቅል ነው ምን እናርክ ታለባል አቡሽ ይሁን በቃ ይቀቅል ነው ታለባል በቃ አይ ስትራቴጂያችን እንደዛ እኮ እናንተ ጥሩ አልሰራችሁም እኮ በትራፊክ አይሰናየው ትርፍ ሰው አስገባችሁ እሺ በቃ ይቅርታ ልዩነቱ ታክሲና መኖሪያ ቤት ነው ምንም ማድረግ አይቻልም በቃ እንደሱ ነው እሺ እና እንዴት እናርግ ልጆች በቃ የቤት ኪራይ ትፈልጋላችሁ አረ እንዴ ቀስ ብለን እንከፍላለን በቃ መንጃ ፍቃድ ኮፒና አርጉና ተላምጡ አውጣ በቃ ጨርሻለሁ በቃ ጨረስኩ እሺ በቃ እሺ ምን ልልስ አልፈልግም ምን ይመስላል እሺ በጣም እየበላው ነው። ምን ሆነሽ ነው ግን ከቤት ማትወጪው? ለምንድን ነው የጠፋሽው? እንዴ አይታየንም እንዴ ያደገ ነገር? አዎ እንዴት ታየኛል? ግንባርሽ በጣም አድጓል። ይርጣ ምን ይመስላል በእናታችሁ? አንተ በርተሚያስ ወይማ ና አቤት ማይ ያው እንግዲህ እንደምናውቀው 40 ዓመት ሞልቷል። አዎ እስካሁን እኔ እናንተ አንድ ላይ ነው የምንኖረው። አዎ እስካሁን አላገባህም። እሱማ እግዚአብሔር ሲፈቅድ እኮ ነውማ። ተው አባትህ ካንተ በላይ ብዙ ቺክ እንደሚበላ ታውቃለህ? እውነት። ለማንኛውም ተዋወቃት፣ የወደፊት ሚስትህ ናት። እማዬ ምንድነው? ዝም በል አንተ ስንፈተ ሴት አለብህና እኔ ልጅ አለኝ። ኧረ እማዬ በል ስሚ፣ አውሩ ተጫወቱ። እሺ ይኸውልሽ እህቴ እኔ
ምንድን ነው? አፈቅርሃለሁ። ይኸውልሽ እህቴ፣ እሷ የአእምሮ በሽታ ዝግጁ ነኝ። ምን ሱፍ ኧረ አለ ሱፍ አለ እኮ ነው የምልህ። ሱፍ ወይ አለቃ ወይ እኔ ጌታ ሱፍ አለሽ አለ። ቆንጆ ሱፍ እሺ። ለቆሎ ለሱፍ ፍትፍት ታዲያ ምን ላይ እስካለን ደግሞ ሰርግ አለ፣ ለቅሶ አለ። ለሁለቱም ማለት ሰርግ ትዳር የሚባል ወጥመድ አለ፣ ሞት የሚባል ግዴታ አለ፣ አራት እግር መብላት አለ። ስለዚህ ቆንጆ እስኪ ሌው ቆንጆ ሱፍ አለ። ቆንጆ ሱፍ በጆክ ስንጆክ ይሁን። ቆንጆ ሱፍ ነው ያለ። በጣም አሪፍ ሱፍ ልበሰው። አንተ ዘር ሰባት ዘር አቡጀሪ ልበስና እያላገጥክ ነው። የሚሰራ ሰው ላይ እያላገጥክ ነው። ለገጣ ሁሌ ማሽሟጥ ተረገመች። እሷ ማለበት ሊድጎ እንዴ ባለሱፍ ምን አባሽ ላድርግሽ? ሱፉ የቱርክ ነው። ሴትዮን አሳርፍ ካሌ እንዳታገኝም ብሎ ጠሎኝ ይጫው። ስማ ስትስቅ ያለፈ ታሪኳ መታውቋት ምንድነው? ያለፈ ታሪክ ድንግል ነች። እንዋደዳለን፣ እንጋባለን፣ እንወልዳለን። አለቀ። ድንግል ነች አይደለ? ስማ የኔ አባት ይኸውልህ ድንግልና የተነጠቀ መሬት አይደለም፣ ታግላት ታስመልሰው። ምንድነው? ከከፍታ ላይ ያወረደችኝ እሷ ነች። ዛሬ ማዳበሪያ መያዜን አትይ። ልክ እንዳንተ ልጅ የለኝም ብላኝ ነበር የቀረበችኝ። ድንግል ነኝ ብላኝ ልክ ሳገኛት ሁለት ልጅ አላት። ከኔ አንድ ጨመረች፣ ሶስት ልጅ ከሶስት ከተለያየ ወንድ ከሶስት ከተለያየ አባወራ። ቦዲ ካውንቷን ገምተው እንግዲህ ቦዲ ካውንቷን እንዳትጠቂ ስማኛው ከኑሽ ኧረ አለ ዙብ የቱርኩ ዙብ አቢስ ሰፈር ነህ እንዴ? አዎ እዚህ ሰፈር ነኝ። በእናትህ ሽንት ቤት ፈልገን ነበር። ሽንት ቤት ታገኛለህ? እዚህ ጋር ሸን ምን ደውሽ እንተችን ዋሽንት አይደለም አባቴ። አይ ያኛው ነው በእናትህ ያኛው። ዋሽንት አይደለም እያልኩ ያኛው ነው። እና ወደዛ ጋር ገብታችሁ ቆፈር አድርጋችሁ ነው። ገና ምናምን በእናትህ ገና ቆፍረንማ ወይኔ ልቆፍርላችሁ ሳንቲም የምትሰጡኝ ከሆነ እንደዛ ከሆነማ ተገላገለ። ትራንስፈር አደርግልሃለሁ። ሁለታችሁ ናችሁ የምትሸልስ? አዎ ሁለት ጉድጓድ ቆፍራ ሁለት ጉድጓድ ልቆፍርላችሁ እኮ ስንት ነው የምትቆፍረው? ስንት ነው የምትቆፍረው? ኧረ እሱ ችግር የለም። በስምምነት ይሁን ችግር የለም። ምንድነው አንድ ደህና እኔ ሽንት ቤት እኮ ቆፍራለሁኝ እኮ ለሰፈር እንዳለ ሰፈር እኔ ነኝ ቆፈርኩላችሁ። ሽንት ቤት ሞልቶባቸው አያውቅም። በቃ ዝም ብሎ ማለት ነው። ጅባውሬ የለም አይደለ? የለም። አንተ አንግ እንዳይዘን ዝም ብለህ ትሄዳለህ እንዴ? ፋራ ነህ። ኧረ ቆይ ኧረ አባ ከዚህ በላይ ማን ሄድም? እዚች ነች። አንተ ለካካ ብለን ማንስ መስዋዕትነት ልንከፍል ነው እንዴ? በእናትህ አባቴ ኧረ ከዚህ በላይ ነው። አቤት ማን ነው? ሰላም ነው እንደነገ የቤት ሰራተኛ ሁሉ ልጆች አንቺ ናቸው? ስንት ናቸው? ዘጠኝ። ይሄ ከካዘርሹ ጋር 10 ማለት ነው። ጡትም አልጣለም። ተው አቢ እዛ ጥባ አትርጭ። ማዳገረ ልጆችሽ ናቸው። በቃ ይደጉልሽ። ስሚ ባለቤቴን ቤት ስለሚል ስራ ያግዝሻል። ለዚህ ነው ምን ተበዛችሁት ቤት ውስጥ። ስሚ ሳልገባ እንደዚህ ተካረጉ። ቢገባማ ይዋጉኛል። ቢገባ ይዋጉኛል። አቢ